ሰላም ጤና ይስጥልን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የኡምኒያ ቲዩብ ተከታታይ እህት ወንድሞቼ ባይዘው ቪዲዮ በጎን አትቀረጭ ብላችሁኛ በጎን አድርጉ ብላችሁ በጎን አልተሳካም ማለት ነው። በቃ እንደዚህ እየቀረጽን እስከምንለማመድ እንግዲህ ያኔ ወላሂ የሆነ ቪዲዮ ለቅቄ ብቻ እየሳብኩ ነበር። እኔ ደግሞ ቼክ አድርጌ አለቅም ባይዘው ያኔ ብዙ እንደነገርኳት ብዙ ተጨናነቀበት አይደለም ያኔ ብጨናነቅበት ደስ ይለኛል። ግን ጊዜ ትንሽ ስለራሴ ጉዳይ ትንሽ ክራውድ የሚያደርገኝ ነገር ስላለ ዩቲዩብ ላይ ብዙ አለ አይደል ጓደኞች ስለምትናፍቁኝ ቻናሌም ደግሞ ዩቲዩብ የምንትን እንዳይል በሚለው ነው እንጂ እና የለቀቁት ቪዲዮ በጣም ነው የሚያስቀው። ኡምኒያ በጎን አድርገሽ ቅረጺ ብዬ ስመከር እኔ በቃ ዝም ብዬ ሆነ ማለት እና ውዶቼ እስቲ አሁን ላስጎብኛችሁ። ለቤታችን ቅርብ ሁሉንም ያጠቃለለ ሱቅ ነው። ማነው ትዝ የሚለው ባናና ጦር ኢትዮጵያ ስንት ነበር? የአንድ ብር 4 አባ ነበር። ሰው አንድ አባ ስሙኒ ናት። አሁን ስንት ሆነ ይሆን? 10 ብር አስታውሱ ማለት ነው። كم؟ قوموا خلاص እና ውዶቼ እስቲ ጎብኘት ታርጉት ታያችሁ። እኔ እንቁላል ነው የገዛሁት። እስ ሳይለንት ኦኬ ኦንሊ 1 minute just a minute ራለዩት በጣም ይሄ ሱቅ ይመቸኛል። ባይዘው ሁሉ ነገር ታገኛላችሁ። ሁሉ ነገር ማለት ነው። ለብርድ የሚሆን ጣግያ ካልሲ ሳይቀር ማለት ነው። እና ወድራ ሁሉ ነገር ማለት ነው። በጣም ይመቻል። ስቀርጽ ከውኛል ግን አንዳንዴ ሲደፈር እንበል። ኦኬ ዌይት አይዋ ያስታውሰኛል። አይዋ ፈላውራ እና امسكي بيبي انا بيبي لين بس لا بس لا ادوك بس አይ ያያችሁ ነው። ጎብኙት እንግዲህ 8000 ብር ይገኛል እያልኩት ነው። አይሰማችሁ ነው 8000 እኛ በአመታችን በቃ ልሰውር ብሎ መሰወር ጀምሯል። አንድ እያልና በርታታ እንጂ
ታዲያ እዚህ ጋር ቱም አለ እንደምታዩት። እዚህ ጋር ፓስት ሱኬት መውጣት የለም። ጨረስኩ እና ውዶቼ ይኸው የእግር ጉዞ እና ውድ የዩቲዩብ ተከታታይ እህት ወንድሞቼ የቪዲዮ ነገር አሳስቦኛል። አንድ ሰው ይምጣና እንግዲህ ያስለምደኝ። እኔ በጣም አለቀቀኝም እስካሁን ሳቁ ማለት ነው። ወላሂ በጎን አርጊና አርግ ስባል ጭራሽ ሆኖ እንደማይታይ አርጌ ዝም ብዬ ብቻ ላውራ። ሶሪ ሙኒያ እና ውድ ሀገሬ ልጆች ሁሉ አማን ሁሉ ሰላም። እንግዲህ አላህ ሀገራችንን ሰላም ያርግልን። ያው በስደት ላይ ብዙ የሚያስጨንቀን የሚያሳስበን ነገር ስለ አገር ጉዳይ ነው። አላህ ሀገራችንን ይጠብቅልን፣ በሀገራችን የምንደሰት ያድርገን፣ በሀገራችን የምንደሰት ያድርገን። አላህ በሰላም እንደወጣን በሰላም ወደ ሀገራችን ይመልሰን። የሰው ሀገር የሰው ነው። ስደትንም አናማርርም። ሞርዛን ሳውዲ አረቢያ ተረዝቀንበታል። አልሐምዱሊላህ ወላሂ ተረዝቀንበታል። ብዙም ማማረር አያስፈልግም እና ዱዓ ማድረግ ነው ከኛ የሚያስፈልገው። በጣም ደስ የሚል አየር ነው የሳውዲ አረቢያ አየር ማለት ነው። እዚህ ላይ ያው ሙቀት ሲመጣ ነው እንጂ ብርዱ ላይ በጣም ይመቸናል። ሀገራችንን ያስታውሰናል። በብዛት ሳውዲ ስንቆይ እኮ ሀላስ ከምር እኔ ራሴ እንጃ ኢትዮጵያም እየመሰለኝ ነው መሰለኝ ከመቆየት የተነሳ ማለት ነው። ብዙም የሆነ ክራውድድ የሚያደርግ ነገር ብዙም አያጋጠመኝም። ከሌላ ሀገር የተሻለ ነው በእኔው ማለት ነው። ከኩዌት፣ ከዱባይ፣ ከሳውዲ የተሻለ ይመስለኛል። እንደዚህ አይ ቲንክ ሞርዛን ከዱባይ ይሻላል። ሳውዲ እና ይሄን ይመስላል እንግዲህ እስር ቤትም ያሉትን አላህ በሰላም በጤና ለቤተሰቦቻቸው እንዲሁም ይመልሳቸው ወደ ሀገራቸው። እንዲሁም ኢትዮጵያ ላይ ያለው ነገር ደግሞ አላህ ያስተካክልልን፣ አላህ ሰላሙን ያወርድልን፣ ፍቅር አንድነትን እንግዲህ ባለንበት ዱዓ እናድርግ ለሀገራችን። አላብዛባችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ